بسم الله لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك كبراتنا كبران እንኳን ለ1446ኛ ዓመተ ሂጅራ የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። ይህ ዳራ ሚዲያና ኢቨንትስ ከአፍሪካ ቲቪ ጋር በመተባበር በልዩ ሁኔታ አዘጋጅቶ ወደ እናንተ የሚያቀርብላችሁ የበዓል ዝግጅት ነው። በዛሬ ፕሮግራማችን ከአንድ ወጣት በብዙ የስራ ዘርፍ ስኬታማ ከሆነ ጋር የተለያዩ ጉዳዮችን አንስተን እንወያያለን። ስለ ኢድ አልአድሃ፣ ስለ አረፋ፣ ስለ ኡድሂያ እንዲሁም ስለ ወጣቱ የህይወት ታሪክ፣ ስለ ወጣቱ የስኬት ጉዞ እንዲሁም ስለ ወጣቶች የተለያዩ ጉዳዮችን አንስተን የምንጫወት ነው የሚሆነው። ክብራትና ክብራን በድጋሜ ኢዳችሁ ያማረ የተዋበ እንዲሆንላችሁ እየተመኘን ዒድኩም ሙባረክ ተቀበለና ወሚና ወሚንኩም ሰልሐል አዕማል። ተከተሉን። Let's enjoy this happy day. Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate. ዛሬ እንግዳችን ወጣቱ የብዙ ስራ ዘርፎች ባለሙያ ሆነው መስጂድ ነው፣ የቴሌቪዥን አስተዳዳሪ ነው፣ የጉዞ ወኪል ላይ እንደዚህ በኃላፊነት ይሰራል። ወጣት ሙርሺድ አሊ አሚን ነው። ከአሊ አሚን ጋር ቆይታ እናደርጋለን። እስከ ፕሮግራም መጨረሻ አብራችሁ እንድትቆዩን ጋብዛለሁ። አሊ እንኳን ለበዓሉ ሰላም አደረሰ። ኢድ ሙባረክ ብለን። ኢድ ሙባረክ አሊና ወአለይክ። እስቲ ያው አሊ ባለ ብዙ ከለር ባለ ብዙ መልክ ነህና በተዋበችው አዲስ አበባ ዞር ዞር እያለን ስለ አንተ ስለ አንዳንድ ጉዳዮችም እናወራለን። አሊ ማን ነው የሚለውን እስቲ እንተዋወቅ። እሺ ቢስሚላህ አሊ አሚን እባላለሁ። ያው እዚሁ ነው የተወለድኩት አዲስ አበባ። እሺ ኮልፌ አካባቢ ነው። እንደ ኖርማል ልጅ ነው ያደግኩት። አዋደር ኢንስቲትዩት የሚባል ትምህርት ቤት ተምሬያለሁ። አዲስ ከተማ አዲስ አበባ ዩኒቨርሲቲም ገብቻለሁ። በትምህርት ኢኮኖሚክስ ነው የተማርኩት። ኦኬ አዲስ ዩኒቨርሲቲ ኢኮኖሚክስ ነው። ማስተርስ ዴቨሎፕመንታል ኢኮኖሚክስ ዩኒቲ ጨርሻለሁ። በነሺዳው ዘርፍ ከማህበረሰቡ ጋር የተዋወቁት በነሺዳ ነው። ኦኬ ከዛ በኋላ በተወሰኑ ፕሮግራሞች እኔና እኔ የተሰኘ አፍሪካ ቲቪ ላይ ፕሮግራም ነበር። ከዛ ወዶ ዘማች የሚል የቴሌቪዥን ፕሮግራም ላይ መሳተፍ ጀመርኩ። እሱ ደግሞ ወደ ወጣት እንቅስቃሴ ተቀየረ። በዚህ ሂደቶች ነው በጥቅሉ የሄድኩት። ከዚህ ባለፈ የሚዲያ ዙሪያ ያሉ የተለያዩ ስራዎች ላይ ተሳትፌያለሁ። የተለያዩ ተቋማት ውስጥ በሚዲያ ኃላፊነት ሰርቻለሁ። ሚንበር ውስጥ ሰርቻለሁ። ኢማን ኢስላሚክ አሶሲዬሽን ውስጥ የሚዲያ ክፍል ኃላፊ ሆኜ የሚዲያና ኮሚኒኬሽን ኃላፊ ሆኜ ሰርቻለሁ። አሁን ደግሞ በነጃሺ ቲቪ ውስጥ የፕሮግራም ክፍል ኃላፊ ሆኜ እየሰራሁ እገኛለሁ ማለት ነው። በጣም ጥሩ። ያው ወጣት ነህ እንደምናውቀው የተለያዩ ማህበራዊ ስራዎችን በመስራት ስትሳተፍ እናውቃለንና እስቲ ወጣቶች በዚህ እድሜያቸው ጥሩ ነገር ተምሳሌት ሊሆን የሚችል ወጣቶች ተምሳሌት የሚሆኑ እንቅስቃሴዎችን በማድረግ ላይ ትገኛለህ። ምን የምትለው ነገር አለ? ወጣቶች የወጣትነት እድሜያቸው አቻችለው በስራ በውጤት ማሳለፍ እንዲችሉ እንታስተላልፈው ምን አይነት ሀሳብ አለ? አልহামዱሊላህ እኔ አሁን ያለው ወጣት በጣም ማደንቅለት ሞድለት ነገር በጣም ክሬቲቪቲ ላይ ጎበዝ ነው። ፈጠራ አቅሙ በጣም ጠንካራ ነው። ብዙ ነገሮች ድፍረቱን ማደንቃለሁ። ማለት ወጣት የሚታወቀው በድፍረት ነው። እኚህ ነገሮች በጣም ወሳኝ ናቸው ብዬ አስባለሁ እና አሁን ያለው ቴክኖሎጂ ዘመኑም ያግዘዋል ብዬ አስባለሁ በብዙ ነገሮች። ትንሽ በደንብ ወይ ደግሞ አብሮ የሚያስፈልገው ነገር ብዬ ማስበው ሰብር ነውና ትንሽ ትዕግስት ያስፈልጋል። ብዙ የተወሰኑ ሰዎች ስኬትን ነው የምንመለከተው። የተወሰኑ ስኬቶች ደግሞ የመጡት በምን ያህል መስዋዕትነት እንደሆነ አናውቅም። ስለዚህ እነዛን ስኬታማ የሆኑ ሰዎችን ታሪክ እንሰማና ያንን ለመድገም እንሞክራለን። ከዛ የተወሰኑ ስትራግል ስናደርግ ወይ በሾርት ከት ሰርቫይቭ ስኬታማ የሆኑ ሰዎችን ወይ በአጋጣሚ ወይ ደግሞ በተውፊቅ በአላህ እገዛ ለገሳቸው ሰዎችን ታሪክ እንመለከትና ብዙ ጊዜ ምን እንላለን
ብዙ ጊዜ የምንለው ምንድነው በቃ እኛም ባጭር መንገድ ይሳካል የሚለውን ነው የምንወስደው እንጂ ከጀርባ ያለውን ቲፕ ኦፍ ዘ አይስበርግ ነው የምናየው የተራራውን ጫፍ እንጂ ከታች ያለውን ዲሲፕሊኑ ነው በስነ ስርዓት ዲሲፕሊን ምናምን ነገር አለውና ብዙ ጊዜ በቃ ብዙ መጀመሪያ ላይ በጣም ደስ የሚል ኢነርጂ ያለው ብዙ ወጣቶች ዘንድና ያ ኢነርጂ ደግሞ መልሶ ፌድ ሲያደርግ መለከተዋል የተወሰነ አመት 1 2 አመት 3 አመት ስትራግል የሆነ ሙከራዎች ያደርጉና በቃ በጣም ተስፋ የመቁረጥ ነገሮች ይመለከታሉ አልহামዱሊላህ ግን አሁን በማየው ከሞላ ጎደል ግን በጣም ወጣቱ በተለያየ መስክ ላይ ራሱን አብቅቶ ስኬታማ ለመሆን የሚያደርገው ጥረት በጣም ጥሩ ነው በጥቅሉ በያስባለሁ ጊዜውም ያገዘው ይመስለኛል አሁን ያለው ጊዜ በደንብ እነሱን ሰፖርት ያደረገ ያለ ይመስለኛል ያደረገን ያለ ይመስለኛል ኢንሻአላህ እና ብዙ ደግሞ ሁሉም ዘመን የራሱ እንትን አለው የራሱ ፍልስፍና አለው ማለት የሆነ እንትኑ አይቀየርም መሰረቱ አይቀየርም እስልምና ምናምን መጠበቅ ያለበት እሴቶች ይኖራሉ ከዛ ውጭ ግን መንገዶች ጊዜዎች በጣም አሁን በተለይ ያለንበት ዘመን ብዙ ነገሮች የተቀያየሩ ስላሉ በዛ ዘመን በዛሬ 10 አመት ወይ ዛሬ 20 አመት ያለፈ የሆነ ወጣት ያለፈበት መንገድ ተከተል ማለት ትልክ አይሆንም ግን አሁን በዘመኑ ደግሞ አሁን ባለመጣው ዘመን ግን ራስን በደንብ ከዘመኑ ጋር አዳፕት አድርጎ የእስልምናን መርህና እንትን ዘሆል ፍሬም ሳንስት ስኬታማ ለመሆን መጣር ትልቅ ነገር ነው ብዬ አስባለሁ በጣም ጥሩ ሐሳብ ነው ተመልካቾቻችን ከአሊ አሚን ጋር ያነሳን ያለ ነው እንግዲህ በዓል ነው ሄድ መለስ ይያልን ስለ ወጣቶችም እናወራለን ሌሎች ጉዳዮችም እናነሳለን በዓል ያው ቀደም ስለ ራስ ታስተዋወቅ ባለ ትዳርና የልጆች አባት መሆንህን የዘነጋ ይመስለኛልና እስቲ በዓልን ከማግባት በፊት እንዴት ነበር የምታከብረው አሁን ላይ እንዴት ነው እያሳለፍክ ያለው እስቲ እሱን አጫውተን አልহামዱሊላህ ያው በአሁኑ ሰዓት የባለ ትዳር እንዲሁም የሶስት ልጆች አባት ነኝ አልহামዱሊላህ ባለቤቴ ሀያት ትባላለች ልጆቼ ዩኑስ አቲካና ሀሩን ይባላሉ ትዳር በፊት ብዙ ጊዜ አብዛኛው የበዓል ማሳልፈው ቤት አላሳልፍም አረፋ ማለት ነው በተለይ እንደ ተቋም ረጅም አመታት ኢማን ሰርቻለሁ ግቢም ይያለን በዓላት የሚከበሩት የተለያዩ ሰረሞኒዎችን በማዘጋጀት ከሌሎች ጋር በጋራ በመሆን ነው የሚከበረው ማለት ነውና ከዚህ አንፃር ብዙ አመታት አረፋ በተለይ የአረፋ በዓል ቤተሰብ ጋር ያሳለፍኩባቸው ሞመንቶች በተለይ ከእናት አባቴ ጋር ያሳለፍኩባቸው ከወንድም እህቶቼ ጋር በጣም ውስን ናቸው ካገባሁ በኋላ በተወሰነ መንገድ የሥራ ዘርፍም ከመቀየር አንፃር እስከ ዋዜማው ድረስ በተለይ ሚዲያ ቻሌንጁ ምንድነው እስከ ማታ ኢቨን እስከ ጧት ኢቨን ዒድ ሰላት ተሰግዶም የሚጠበቅብህ በርካታ ነገሮች አሉ በተለይ አሁንም ዘንድሮም በዚህ ሁኔታ ነው ያሳለፍኩትና አስቸጋሪ ነው በጣም ጊዜዎች ይወስዳል ግን ከበፊት አንፃር ከቤተሰቦች ጋር አሳልፋለሁ የሁለት እናቶች አሉኛ በባለቤቴም በኩል እናት አግኝቻለሁ ስለዚህ እናቶች በሁለቱም በኩል ማሳልፈው አለ በአባቴም በኩል ብዙ እናቶች አሉኝ ያው እናት ብዙ ነኝ ማለት ነውና አብዛኛው የዒድ በዓል የሚያልፈው ዚያራ ነው እነዚህ ቤተሰቦች ጋር ሁሉም ጋር እናቶች ጋር መዞር እነሱ መዘየር ከዛም በተለይ አያሙ ተሽሪቅ ስላለው አረፋ ዒዳችን 4 ቀናት ነው የሚሆነውና ስለዚህ የመጀመሪያ ቀናቶች ለቤት ወደ ላይ ላሉ ቤተሰቦች ነው ከዛ ደግሞ ጎን ላሉ ቤተሰቦች ጋር ነው ማከብረው ማለት ነው በጣም ጥሩ እስቲ መቼም ድምጽ መረዋና ኢድ ሙባረክ አትልንም ነሽዳ ለማዋዛት በርግጥ የነሽዳን መጋበዛችን አይቀርም እስቲ ኢድ ሙባረክ በለን تقبل الله منا ومنكم عيد مبارك علينا وعليكم صمنا أياما أحلى الأيام يا ربي أعدها كل الأعوام صمنا أياما أحلى الأيام يا ربي أعدها كل الأعوام تقبل الله منا ومنكم عيد مبارك علينا وعليكم እንግዲህ እናመሰግናለን ቆንጆ ቆይታን እያሳለፍን ያለነው ተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን ከአሊ አሚን ጋር ምንነረው ቆይታ እንቀጥላለን ኢድኩም ሙባረክ
تقبلنا ومنا منكم صالح الأعمال. عيد سعيد let's enjoy this happy day عيد مبارك come on let's celebrate عيد سعيد let's enjoy this happy day عيد مبارك come on let's celebrate عيد سعيد let's enjoy this happy day عيد مبارك come on let's celebrate ተመልሰናል ክብራትና ክብራን ከሙንሺድ አሊ አሚን ጋር ያደረገን ያለው ልዩ የበዓል ቆይታ ሁሉም እንደቀጠለ ነው። አሊ ቀድመን ባለው ፕሮግራማችን ከወጣቶች ጋር በተያያዘ አንዳንድ ጉዳዮች አንስተናልና ማህበራዊ ሚዲያ ላይ ንቁ ተሳትፎ ከሚያደርጉት ወጣቶች መሃል ብዙም ተከታዮች ካላቸው ወጣቶቻችን አንዱ ነህና የማህበራዊ ሚዲያ በዚህ ዘመን ያለው ከፍተኛ ተጽዕኖ ማድረስ የሚችል ተቀባይነት ከፍተኛ ተጽዕኖ ያለው ከፍተኛ ተቀባይነት ከፍተኛ የሆነ ተደራሽነት ያለው ሚዲያ ነውና ይሄ ማህበራዊ ሚዲያ በተመለከተ ለጥሩ የሚጠቀመው አለ ለመጥፎ የሚጠቀመው አለ እንዲሁም ለመዝናናት የሚጠቀሙት አለ እስቲ ያለህ ምልከታ በማህበራዊ ሚዲያ ላይ እስቲ ሐሳብህን አካፍለን ቢስሚላህ ማህበራዊ ሚዲያ ልክ ያው እንደ ማህበረሰብ በታሪክ የሚያስባሳለፍናቸው ሂደቶች ውስጥ አዲስ ነገር ሲመጡ ብዥታና ግርታ መፍጠሩ አይቀርም በፊት ስንኖርበት የነበረበት ዘመን በአጭር ደቂቃ የሆነ መልእክት የመላላክ አልነበረም ብዙ ወራት ፈጅቶ ስንት ሰው ስንት በረሃዎችን አቋርጦ ነው መልእክቶች የሚተላለፉት የነበረው አሁን ግን በድምጽም በቪዲዮም ደግሞ ያደገም ደግሞ ኢቨን እንቅስቃሴዎች ራሱ ማሻገር የሚቻሉበት ቴክኖሎጂዎች እየመጡ ነውና ይሄ ለኛ አዲስ ነው አዲስ እንደመሆኑ መጠን ግር ማለቱ ጥቅምና ጉዳቱን ለመገምገም ራሱ መቸገር ውስጥ መግባታችን ትክክል ነው አግባብ ነው ግን ብዙ መደናገጥ አይኖርብንም ያስባለሁ በጣም ግን ኮንሺየስ መሆን አለብን አዲስ ዓለም እየተፈጠረ ነው አዲስ አይነት የህይወት ዘይቤ እየተፈጠረ ነውና በደንብ እንዲ ትኩረት ሰጥተነው እንዴት ነው መሆን ያለበት ኢቭን ራሷን ከቲክቶክ መፈጠር በፊትና በኋላ የነበረው ራሱ ሂደቶች ብዙ ነገሮች በጣም ይለያያሉ ስለዚህ አሁን ቲክቶክ ከተጀመረ በኋላ በዋናነት በተለይ ወጣቱ በጣም የሥራ እድል ፈጥሯል ማንንም በቃ ምንም አይነት ወደ ማህበረሰብ መውጣት የማይችል የነበረ ግለሰብ እና አቅም ያላቸው ሰዎች ባንዴ ከማህበረሰብ ጋር ያላቸውን ተሰጦ ሼር እንዲያደርጉ እድል ፈጥሯል ብያስባለሁ ከዚህ ጎን ለጎን ደግሞ በጣም ኮንትሮል ማድረግ የማንችለው ዌፐን እጃችን ላይ እንዳለ ገምታለሁ መቆጣጠር ማንችለው በድንገት ነው አንድ ሰውም ባንዴ በመቶ ሺዎች የሚቆጠሩ ፎሎወሮች ያገኛል ኦልሞስት 10 ስቴዲየም ሞልቶ ንግግር እንደማድረግ ማለት ነው በጣም በመቶ ሺዎች ነው በጣም ግራ ይገባልና በዚህ ደረጃ ፓወርፉል የሚሆንበት ዘመን መምጣቱ በራሱ የሚያስፈራ ነገር አለ ስለዚህ በዘሆል ሶሻል ሚዲያን ሳስበው በቢላው አይነት ነው ሁለት አይነት ሳይድ አለው ሰውንም ልግደልበት ማለት ትችላለህ ፍራፍሬዎችንም ልትቆርጥበት ትችላለህ እንዳጠቃቀሙ ነው ጥንቃቄ ይፈልጋል እንደ ሙስሊም ማህበረሰብ በተለይ ደግሞ ኤአይ ቴክኖሎጂ ደግሞ የመጣ ብዙ ነገሮችን ዓለም እንደ አዲስ ከዚህ በኋላ የምትኖረው ዓለምና ከዚህ በፊት የነበረው ሙሉ በሙሉ በሚቀይር ሁኔታ የሰው ልጆችን ሚና በሚቀንስ እና ሚናዎችን በሺፍት በሚያደርግ ሁኔታ ዓለም እየተቀየረች ነው ያለችውና ከዚህ አንፃር ያው በጣም እኛ ሙስሊሞች ብዙ ጊዜ እንደዚህ አይነት ነገሮች ጉዳት ካመጡ በኋላ ነው ጥናት የምናካሄደው እንጂ ይሄ ነገር ወዴት ይሄዳል ሄዶ የት ላይ ነው የሚደርሰው የሚለውን ቀድመን እርስ በርስ ተወያይተን በዚህ ዘርፍ ላይ ያሉ ባለሙያዎች በደንብ ጥናት አድርገው ውይይቶች አድርገው የሆኑ የመፍትሄ ሀሳቦችን ይዘው መምጣት አለባቸው ብያስባለሁ እንደኔ የሚያሰጋኝ በጣም ብዙ ነገሮች ብዙ ኸይሮች እንዳሉት ብዙ ነገሮች ያሰጉኛል ቁጭ ብለን ተመካክረን ወዴት ነው እየሄድን ያለነው ብለን የጋራ አቋም ካልያዘን ብዙ ጥፋቶች ልክ እንደ ፖዚቲቭ ነገሩ ብዙ ጥፋቶች ይኖራሉ እነዛ ጥፋቶች ደግሞ ላይመለሱ የሚችሉ ይሆናሉ ብያስባለሁ እዚህ ላይ የሚዲያ ባለሙያ ነህ ሚዲያ ላይ በኃላፊነት የምትሰራ ሰው ነህና በተጨማሪ ማህበራዊ ሚዲያ ላይ አክቲቭሊ ከሚጠቀሙ ግለሰቦች መሃል የምትጠቀስና እንደ ግል ይሄ ማህበራዊ ሚዲያ አጠቃቀም ጋር በተያያዘ የወሰድካቸው ሌሎችን ለማስተማር የፈጸምካቸው ተግባራት አሉ ወይ ለወደፊት ያቀድካቸው እቅዶች አሉ ከሶሻል ሚዲያ ጋር በተያያዘ ሪክቶክ የተሰኘ መድረክ በወዶ ዘማች ላይ ስለ ሶሻል ሚዲያ አንድ ርዕስ አድርገን አቅርበን ነበር እዛም ላይ
ያው ከተናጋሪዎች መካከል አንዱ ነበርኩ መድረክ ላይ በጣም ብዙ መሰራት አለበት በነበረን ውይይትም ያኔ ምን ነጥቦች ይነሱ ሲባል በጣም ብዙ አከራክሮናል ሰለሞን ከበደ እንዲሁም መካነ ሰላም እዛ መድረክ ሲያቀርቡ ከነበሩት መካከል ነው ብዙ ሐሳቦች ተነስተዋል እዛ መድረክ ላይ ጥረቶች አሉ እኔ ግን ይሄ የተበታተኑ ጥረቶች ብቻ በቂ ናቸው ብዬ አላስብም እጅግ በጣም ያስፈራ ለመረዳ ወይ ደግሞ የአንድ ሰው እይታ ብቻ ሳይሆን የብዙ ሰዎች እይታ ተጠራቅሞ ከዛ በጣም ተጣጣሪ ሆነና በጣም መፍትሄ ሊያመጣ የሚችል ሐሳብ መምጣት እንዳለበት አምናለሁ ሁሉም ሰው ብትጠይቀው እንዲ ነው ጉዳትን መጥፎ ጎንም አለው ጥሩም ጎን አለው ምናምን ያለ ይጠቅስልሃል ግን በጣም በተጠና ሁኔታና በተለይ ደግሞ ሶሻል ሚዲያው ከኤአይ ጋር ተሳስሮ የሚመጣበት ሂደት አለ የሶሻል ሚዲያ አንዱ የሆነ ሴግመንት አለው ማለት ኤአይ ብዙ ነገሮችን ቢያካትትም ማለት ነውና የኤአይ አመጣጥ ጋር በተያያዘ መሰራት ያለባቸው ስራዎችን እየሰራን አይደለም በያምናለሁ ብዙ መሰራት ያለበት ነገር አለ በተለይ እንደ ተቋም እንደ መጅሊስም እንደ ሌላም ተያያዥ ተቋማት በዚህ ሰዓት ላይ አሁን ግርታ ባለበት ብዥታ ባለበት ሰዓት ላይ ጉዳዩን በደንብ የተረዱ ሰዎች በደንብ ይሄንን ሐሳብ አጠንክረውት ወደ መፍትሄ መከድ አለበት በያስባለሁ በጣም ጥሩ ሐሳብ ነው እኔም በግል መጋራው ነገር ነው ለወደፊታችንን አብረን በጋራ እናሳምረው ሌላ መልእክት አይደለም እየተላለፈ ያለው ተወዳጁ ተመልካቾቻችን አሁንም ካፍታ ቆይታ በኋላ ተመልሰን እንመጣለን ሄዳችሁ ያማረ ይሁንልናለን Let's enjoy this happy day Eid Mubarak come on let's celebrate Eid Saeed let's enjoy this happy day Eid Mubarak come on let's celebrate Eid Saeed let's enjoy this happy day Eid Mubarak come on let's celebrate ተመልሰናል የተወደዳችሁ ተመልካቾቻችን ከባለ ብዙ መልክ ወጣት ሙንሺድ አሊ አሚን ጋር ደስ የሚል ቆይታ በማድረግ ላይ እንገኛለን ተመልካቾቻችን ከዚህ በመቀጠል እንግዲህ አሊ ብዙ ጉዳዮች በርግጥ አንስተናል ወጣቱ ጋር በተያያዘ የመጨረሻ ጥያቄ ነው የሚሆነው አዲስ አበባ በተለያዩ ልማት ስራዎች ትገኛለች በመዋብ ላይ ትገኛለች በመልማት ላይ ትገኛለች ወጣቱም በልማት ላይ ከፍተኛ የሆነ ድርሻ የሀገራችን የህዝብ ቁጥር አብዛኛው ወጣቱ እንደመሸፈኑ የሙስሊሙም እርግጠኛ አይደለም ስታቲክስ ላይ ግን አንዳንድ መረጃዎች ላይ እንደማየው 70% ወጣቱ ነው ይባላልና በተለያዩ ከመስጂድ ውጭ ያሉ የልማት ስራዎች ላይ እንደምሳሌ አንተ ማሳት ይችላል ሚዲያ ታስተዳድራለህ ሌሎች የስራ መስኮች ላይም የራስ የሆነ አሻራ በማሳረፍ ላይ ትገኛለህና ወጣቱ በወጣት እድሜው ራሱ የሚችልበት ስኬታማ የሚሆንበት ምን አይነት መንገድ ቢከተል ነው እንደ ኤክስፒሪየንስም እንደ ልምድም እንደ ምክርም እንደ ሐሳብ ምን ትላለህ በጣም ከባድ ሐሳብ ይመስለኛል ሐሳቡ በጣም ሰፊ ነው ምክንያቱም የተለያየ ሁሉም ሰው መንገድ ይለያያል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሁሉም يسر لما خلق له ይላሉ ሁሉም ሰው ለተፈጠረለት ነገር የተገራ ነው ይላሉ ስለዚህ መንገዱ ይለያያል ወይ ለአንዱ እንደውም የተሳሳተው መንገድ የሚሆነው ለሁሉም አንድ ፎርሙላ ቢኖር ነው ለሁሉም አንድ ፎርሙላ ቢሆን የስኬት ምንጭ ብለን የምናስቀምጠው አንድ ነገር ቢሆን ከባድ ነበር እንደ መልካችን መለያየት ሁሉ የሁላችንም ተሰጥኦ ይለያያል የሁላችንም አቅም ይለያያልና ከዚህ አንፃር ሁላችንም ራሱ መፈለግ አለበት ብያስባለሁ አልበርት አንስታይን የሚናገረው ንግግር አለና if you judge a fish by its ability to climb a tree it will live its whole life believing that it's stupid ይላልና አሳን ዛፍ ውጪ ብለህ ከጦጣ ጋር ብታወዳድራት እድሜ ልኳን እኔ አቅመ ቢስ ነኝ እንዳለች ትኖራለች ይላልና አቅመ ቢስነት ወይ አቅም የለኝም ብለን ራሳችንን እንድንገመግም የሚያደርገን በዙሪያችን የኛ ባልሆነ ሜዳ ላይ ሰዎች ሲበልጡን እንመለከትና እንሞክረውና ይሄ በቃ እኔ አልችልም ማለት ነው የሚል ድምዳሜ ውስጥ እንድንገባ ያደርገናልና የስኬት ምንጭ ብዬ ማስበው ምንድነው ሁሉም ሰው ራሱን ይፈልግ አላህ የሰጠው ያመጣበት ዓላማ አለ
ሴቶቹና ወንዶቹ ጋር በተያያዘም በሰሃቦቹ ዘመን የተከሰተ አለና ሴቶቹ ወንዶቹ እኮ እንደዚህ ጂሃድ ይወጣሉ ምናምን ይያሉ እኛ ያን ድል አላገኘንም ብለው ሴቶቹ ያጉረመረሙ መጡ ማለት ነውና የወረደ ቁርአን አያ አለ ሱረቱ ኒሳ ላይ 32ኛ አያ ላይ ማለት ነውና للرجال نصيب مما اكتسبوا وللنساء نصيب مما اكتسبن واسألوا الله من فضله لا ለሁሉም የራሱ ነሲብ አለው የራሱ ድርሻ አለው ሴቶችም የራሳቸው ድርሻ አላቸው ወንዶችም የራሳቸው ድርሻ አላቸው ሴት የወንድን ድርሻ ወጣለው ካለች ወንድ የሴቱን ድርሻ አይወጣም ስለዚህ ሁሉም አላህ ያገራለት ነገር አለ ማለት ነው ወንድ የገራለት ነገር አለ ሴት የገራለት ነገር አለ ስለዚህ ምን ይፈልጋል ነው በሁሉም ዘርፍ ላይ አላህ Subhanahu Wa Ta'ala የሰጠው ተሰጠው አለ ሰው ራሱን ያድምጥ የተለያዩ ሙከራዎችን ያድርግ በዙሪያ ያሉ ጓደኞቹ በዙሪያ ያሉ ቤተሰቦቹን ይጠይቅ የኔ ደካማ ጎን ምንድነው ጠንካራ ጎን ምንድነው ብሎ መረጃዎችን ይሰብስብ ከያንዳንዱ 3 ለምሳሌ 10 ዘመድና ቅርብ የሚለው ጓደኛ 3 ጠንካራና ደካማ ጎን ንገረኝ ብሎ መረጃ እንትኖችን ያዘጋጅ ማለት ነው ወረቀቶችን ከዛ የጋራ ሚላቸው 10ሩም የተስማሙበትን በደንብ የሚያግባባቸውን ይሰብስብ ያምን ማለት ነው ራሱን ለማግኘት በጣም ያግዘዋል እዛውስ በጣም ሁሉም አብዛኛው ጠንካራ ነው ያሉት ነገር እውነትም ያጠነካራ ያለው ማለትም ያንን ያበርታ ያንን ታሳቢ አድርጎ የነገውን ህይወቱን በዛ ላይ ይመስረት ደካማ ነው ያሉት እና ብዙሃኑ የተስማሙበት ነገር ደግሞ እውነትም እርሱ ዘንድ ያለ ድክመት እንደሆነ አውቆ ያንን ለማረም ይሞክር ስለዚህ ነገ ራሱን ምን ላይ ልሳተፍ በምን በኩል ራስ ይላብቃ ሲል ያንን መሰረት አድርጎ መነሳት ይችላል ማለት ነው ራሱ ወጣት በደፋር መሆን አለበት ብዙ ነገሮችን መሞከር አለበት በተለያየ መስክ ውስጥ መሄድ አለበት ምክንያቱም እየሞከርክ ስትሄድ ራስ የምታገኘው መፈተሽ በጣም ካልኩሌሽን አለ ማብዛት ባያዝቱ አክሽን መሆን ወደ ስራ የተወሰነ ፕላን ማድረግ ጥሩ ነው 10 ጊዜ መትር አንድ ጊዜ ቆረጥ የሚለውን አባባል ሚኒመም በቃ 2 ጊዜ መትር አንድ ጊዜ ቆረጥ ይበለው ማለት 10 ጊዜ የመትር አንዳንድ ሰው እድሜው ያልቃልና በዛ ደረጃ የሐሳብ ጊዜ እንደዛ መርዘም የለበትም ወደ ተግባር ወደ ስራ እዛ ውስጥ ደግሞ እየተማረ ራሱን አጀስት ማድረግ ይችላል ያስባል በጣም ጥሩ ሐሳብ ነው ያነሳልን እንግዲህ በዛ መሰረት ሁላችንም ራሳችንን ፈትሻለን ተስፋ አደርጋለሁ እንደውም ቤት ያሉ ወንድም እህቶች ይሄንን ሊሞክሩ ደስ ይለኛል በዙሪያችሁ ያሉ 10 ሰዎችን 3 ጥያቄ 3 ጠንካራ ጎንና 3 ደካማ ጎን ብላችሁ ተቀበሉ በቴሌግራም ማስላክ ትችላላችሁ ቴሌግራም ላይ ሰው እንዲልክላችሁ ማድረግ ትችላላችሁ ቤተሰብም ደግሞ በተለይ እናት ምናን በደንብ ያውቁናል ሚስቶቻችንና በደንብ ያውቁናልና በደንብ ያግዘናል በያስባለሁ ኢንሻአላህ ደግሞ ዱዓ እናድርግ የአላህ ገዛ ሲጨመርበት ደግሞ በረካ ሲገባበት ደግሞ የማይሳካ ነገር የለም ኢንሻአላህ ሁላችንም እንግዲህ በተባለው መሰረት ሳይመንቱን ሰርተን ውጤት ለራሳችን መናገኝ ይመስለኛል እዚህ ላይ ግን አንድ ጥያቄ ልጠይቃል በፊት አዲስ አበባ በተለይ የመዝናኛ ቦታ ሙስሊሙ እጥረት አለ ተብሎ ይነገር ነበር አሁን ላይ ብዙ ቢያዝናኑት የሚችሉ ነን አልኮሊክ የሆኑ የመዝናኛ ቦታዎች በስፋት እየተመለከተን እንገኛለንና ለራሱ ጊዜ ሰጥቶ ከመዝናናት ጋር ወጣቱ አልባሌ ቦታ ላይ ከመዋል እነዚህ አይነት ቦታዎች ላይ ራሱን ለማድመጥ ሊሆን ይችላል ላልካቸው አሳይመንቶች ጋር በደም ከራሱ ጋር ለመወያየት እንደዚሁም ለራሱ ጊዜ ሰጥቶ ለመዝናናት ሊሆን ይችላል እነዚህ ቦታዎች ላይ ምን አይነት ሐሳብ ታንጸባርቃለህ በጣም ጥሩ ጥያቄ ነው መዝናናት እኛ ሙስሊሞች ጋር ትንሽ የተዛባ አመለካከት አለ ቢያስባለሁ አንዳንድ ሰው በጣም ሲዝናና ይደነግጣል ወይኔ ተዝናናሁ ማለት ነው አስተግፍሩላህ ሊል ይችላልና ምን አድርገን ነው የምናስበው እስልምና ውስጥ መዝናናት የሚባል ነገር እንደሌለ አድርጎ ያስባል ለዚህም ነው ራሱን ከመጠን በላይ ለማጨናነቅ ይሞክራል የዒባዳ ታይም እንዳለ ሁሉ የመዝናናት ታይም አለ እስልምና ሁለንተናዊ የሆነ እምነት ስለሆነ ማለት ነው ግን ምን ያደርጋል በቃ ማስ የሚያስበው ምንድነው ቁርአን ከጨረሰ በኋላ ዚክር ከጨረሰ በኋላ ደግሞ ሊሆን ይችላል ሰላቱ ላይ ሊሆን ይችላል ሰላቱን ከጨረሰ በኋላ ጾሙም ላይ ያደርግ በቃ ከአንድ ዒባዳ ወደ ሌላ ዒባዳ የሚሸጋገር ላይክ እንደ መልአክ አድርጎ ራሱን ይቆጥራል ወይ መሆን ያለበት መልአክ እንደ መልአክ መሆኑን ያስብና ብዙ ሰው ይሞክርና መጨረሻ ላይ ሲሰበር አይተናል እኛ በዩኒቨርሲቲም ህይወት አይተናል እና እስልምና የመጣበት መርህና ህግ ገዢነቱ ምንድነው በቃ ሰውን ልጅ በደንብ የሚረዳ ከሆነ አምላክ ነው የመጣው ማለት ነው የሆነ ሰው አስተሳሰብ ውጤት አይደለም ከአላህ የመጣ
መልእክት እንደመሆኑ መጠን የሰው ልጅ በደንብ ጠንቅቆ ይረዳል። ስለዚህ ይሄ ጠንካራ ጎን የዒባዳ አቅም እንዳለ ሁሉ መልአካዊ ባህሪ እንዳለ ሁሉ ይሄ ደግሞ እንስሳዊ ባህሪ አለ ብሎ ይላል። ምክንያቱም አላህ እንደ እንስሳም አድርጎ አልፈጠረውም፣ እንደ መልአክ አድርጎም አልፈጠረውም። ስለዚህ ምን አድርጎለታል? ለመንፈሳዊ ማንነቱ ምግብ ሰጥቶታል፣ ለስጋዊ ማንነቱም ደግሞ ምግብ ሰጥቶታል። ያ ምግቦች ምንድናቸው? ራሱ የሚያዝናናበት በትዳርም ሆኖ የሚያዝናናበት ነገሮች አሉ፣ በምግብም የሚዝናናበት አሉ። ሌሎች ደግሞ እየሰማ በድምጽም ይሁን በአክቲቪቲም በስራም የሚዝናናበት እንትኖችን አመቻችቶለታል ማለት ነውና እድሎችን አመቻችቷል። እና ይሄ ከመዝናናት ጋር ይሄ የተሳሳተ አመለካከት አለ። አንዳንዱ ምን ያደርጋል? ተፈጥሮ ያሸንፈውና ከዛ ያው ሮንግ በሆነ ሁኔታ ራሱን ለማዝናናት ይሞክራል። ሐራም በሆኑ ነገሮች ያዝናናል። ከዛም ለምንድን ነው ብለህ ስትጠይቀው ያው ሐላል ብለን የምናስባቸው ነገሮችን ስለማይቀበል እኔ ያው በቃ በራሴ ድክመት ነው እንጂ እስልምናም እንደዛ አይደለም ብሎ የሚያስብበት ተጨባጭ አለ። አልহামዱሊላህ ግን እስልምናን ካየነው የረሱል ሰለላሁ ዐለይሂ ወሰለም ህይወት ካየነው የእሳቸው ህይወቴ ነው ብሎ የሚያስብ የእሳቸው መንገዴ ነው ብሎ የተነሳ ሰው እሳቸው ህይወት ውስጥ መዝናናትን ያህል፣ እሳቸው ህይወት ውስጥ ዒባዳን ያህል፣ እሳቸው ህይወት ውስጥ አባትነትን ያህል፣ እሳቸው ህይወት ውስጥ የጦር መሪነትን ያህል፣ እሳቸው ህይወት ውስጥ አስተራቂ ሽማግሌ አካባቢ ሽማግሌ ባህሪን ይመለከታል። የሀገር መሪ ይመለከታል። ብዙ ነገሮችን በህይወታቸው ይመለከታል። እና ብዙ ጊዜኛ እየወደቅን ያለ ነው ለምንድን ነው? እኛ ባሰብነው ልክ እኛ በተረዳነው ልክ እስልምና ዲፋይን እናደርገውና ትርጉም እንሰጠውና በዛ ልክ እንዲሄድ እንፈልጋለን። እና ልክ ነው። አሁን ለምሳሌ ኢቭን ስትመለከት ሰሃቦቹ ይለያያሉ። አቡበከር ዑመር ማይመቻቸው ነገሮች ነበሩ። ሲከለክሉ እንዴ አንተ ለምን ትከለክላለህ? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እያሉ ይሄን አድርጌ ነበር ብሎ ቻሌንጅ ያደርጋቸዋል። ከዛ ይመለሳሉ። ምክንያቱም አንዳንድ ሰው ደስ የማይለዋል። አንዳንድ በቃ መዝናናት ሐቂቃ ማለት ነው ይሄ የመዝናናት ስሜቱ ደብዘዝ ያለበት ሰው አለ። ስለዚህ ያ ሰው ግን ምን ማድረግ የለበትም? የሱን አስተሳሰብ ኢስላም ላይ መጫን የለበትም። እስልምና ሰፊ ነው፣ ከሱ አስተሳሰብ በላይ ነው። ልክ ደግሞ አንዳንዱ ደግሞ መዝናናት የሚፈልግ ሰው ምንም አይነት ዒባዳ ምንም እንደሌለ አድርጎ ደግሞ ሊያሳየን ይፈልጋል። እና ኢስላም ሚዛን መጠበቅ ይፈልጋል። ስለዚህ መዝናናት ሂደት ላይ ወጣቱ ዘንድ ያለው ነገር አትዝናናም ብትለው ይዝናናል። ምክንያቱም ተፈጥሮ ነው፣ ፊጥራ ነው። አላህ Subhanahu Wa Ta'ala ፊጥራ ጋር እንድንጋጭ አይደለም የሚፈልገው፣ ፊጥራን እንድናርቅ፣ ፊጥራን ወደ ትክክለኛው ወደ ፊጥራው ማንነቱን ሊቀይር የመጡ በዙሪያው ያሉ ቻሌንጆችን ምን ማድረግ እንዲጠርግና መፍትሄ እንዲሰጥ ነው የሚፈልገው እንጂ እንዲጋጭ ወይ ደግሞ ከፊጥራው ጋር ፊጥራውን አጀስት ነው የሚያደርገው፣ ወደ ትክክለኛ በልጓም እንዲሄድ ነው እንጂ የሚያደርገው ከፊጥራው ጋር እንዲጋጭ ያደርገው ማለት ነው። እንደተባለው እስልምና እንግዲህ ሁላችንም በተወሰነ መልኩ እንደምንረዳው ሁለንተናዊ ነው፣ ሁሉንም ያማከለ ነውና ተመልካቾቻችን በቀጣይ ቪዲዮዎቻችን እዚሁ አዲስ አበባ እንዳማራጭ የት ሊሄዱ ይችላሉ ብለን ያዘጋጀነው የተወሰነ መልኩ አይተን እንመለሳለን። ከአሊ አሚን ጋር የምናደርገው ቆይታ አይ ቲንክ እያጠናቀቀን ነው። ተመልሰን ግን እንገናኛለን። አብራችሁ Let's enjoy this happy day. Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate. የተወደዳችሁ የፕሮግራማችን ተከታታዮች በድጋሚ ኢዳችሁ ያማረ የተዋበ እንዲሆንላችሁ እንመኛለን። አሊ እንግዲህ የሐጅ ወቅት የኢድ አልአድሃ ወቅት እነዛ የተወደዱ የተከበሩ የኢባዳ የሚደረግባቸው ጊዜ ላይ እንገኛለን እና እንዲያው በመጀመሪያ ለበይክ አላሁማ ለበይክ ብትልልን ከዛ ቀጥለን እንግዲህ እንመጣለን። እስቲ ለበይክ አላህ ጥሪውን እስቲ በነሺዳ ከዚህ በፊት ባል ነው አልፋቲሁን በሰራ ነው መግቢያውን ልበልና ሌላውን እናስከትላለን። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك الله بيعزاتشو خليل الله አሳልፈው እንዲሰጡ እንቁ ልጃቸውን ኢስማዒልም አለ ያለ ማንገራገር
تزاجني إلى الله افعل ما تؤمر فتنا واللفا بكرو سيسوا لمكتون يسالت بالله لما ذكر لبيك يا أهجراتو بيتهن قبلن إيالنا بيتو لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك إنن طافاج نشيدا እንግዲህ አድምጠን ወይም ተጋብዘን ተመልሰን እንገናኛለን የተወደዳችሁ ተመልካቾቻችን Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate. ተመልሰናል ከነሽዳ ግብዣ በኋላ እንግዲህ አሊ ካንተ ጋር ያለን ቆይታዎች በጣም ጣፋጮች ናቸው። ብዙ ጥሩ ትምህርት ሰጪ ጉዳዮች እንዳነሳንባቸው እንገነዘባለን። ከዚህ ጋር በተያያዘ ግን እንዲያው የኢድ አል-አድሃ ቀን የሐጅ ወቅት ስለ ሐጅ ስለ ኡድሂያ ሳናወራ መለያየቱ ይከብዳል በሚል ነው እንግዲህ ትንሽ ምናቆየ። በጣም ቢዚ ነህ፣ ብዙ ስራዎች እንደምትሰራ አሁንም በተጣበበ ሰዓት እንዳገኘን እናውቃለንና እንዲሁ በዚህ አጋጣሚ ለመጠየቅ ያህል ታይም ማኔጅመንት ግን እንዴት ነው ማለት ብዙ ጉዳዮች ላይ ትገኛለህ፣ ብዙ ጉዳዮች ላይ ደከመኝ ሰለቸ ሳትል በመስራት ታወቃለህና ታይም ማኔጅመንት ላይ እስቲ እንዲያው አካፍለን። በጣም ከባድ ጥያቄ ነው። ብዙ ነገር ውስጥ አለው ሁኔታዎች አስገድደው ይመስለኛል እንጂ እኔ ፎከስ አድርጌ በተወሰኑት ላይ ባተኮር ደስ ይለኝ ነበር። ያሉ ቀዳዳዎችን መመልከት ግን ስለሚያመኝ ነው መገባበት እንጂ ባተኮር ለምሳሌ ሚዲያው ለብቻው ሚዲያ ብለን ስንመለከት ለብቻው ብዙ የሚፈልገው ትኩረት አለ። በሆነ መንገድ ያው ጥሩ እየሄደ ነው ያለው። ሌሎችም ዘርፎች ሁሉም ወጣትነትም ኢቭና ወጣት ላይ አሁን ኢትዮጵያ ሙስሊም ዩዝ ካውንስል ውስጥም በኔትወርኪንግ እና ሶሻል ወርክ እና ቮለንተሪዝም ጋር ዲፓርትመንት ኃላፊ ሆኜ የተለያዩ ሌላ ተጨማሪ ኃላፊነት ማለት ተጨማሪ ኃላፊነት ነው። ግን በቃ ያሉ ቦታዎች ላይ የሆነ ነገር ማበርከት አለብኝ ብለን ታስበዋለ። ብዙ ጊዜ እንደዚህ አይነት ሰዎች በታሪክም የተመለከት ነው። አንዳንዴ በጣም ስኬታማ የሚሆኑ እንዳሉት ሆኖ ደግሞ የሚባክኑም ሰዎች አሉ። ማለት እንትናቸው ብዙ ቦታ በመርገጥ ማዕረጋቸው በጣም ብዙ ነው። ለማስተዋወቅ ትቸገራለህ እንዳሁኑ ኢንተርቪው ማለት ነው። ግን ከዛ ሞቅታ አልፎ ግን እድሜያቸው በተወሰነ ሌቭል ካለፈ በኋላ ወደ ኋላ ሲመለከቱት ምን ያህል ፎከስ ማድረግ ይሻል ነበር ወይስ አይደለም የሚለው በጣም አሻሚ ስለሚሆን ብዙ ጊዜ ከዚህ ጋር የተያዙ መጽሐፎችን በደንብ አነባለሁ። ራሴን ልክ ነኝ ልክ አይደለሁም በቃ የተወሰኑ ነገሮችን ጥዬ ሄጄ የተወሰነ አንድ ሁለት ብዬ መሄድ አለብኝ የሚለውን ያሻማኛልና ይሄ ማደርገው ግን ምንድነው በየጊዜው ምጥላቸው ነገሮች አሉ። በሚችለው ሌቭል ዊክሊ ካለኝ ታይም አንፃር መሸከም እችላለሁ የሚለውን በየጊዜው ያያየሁት ምጥለውን እየጣልኩ ነው ይሄድ ያለው። አልহামዱሊላህ ሙረቢ መኖር ከጀርባ አንተን የሚኮተኩት ሰው መኖር አንተን የሚኮረኩምህ ስታጠፋ መንገስስት መካሪ አለማጣት ትልቅ ነገር ነው። ትልቅ የሙረቢ ሜንተር በዙሪያዬ መኖሩ ብዙ የሚመክሩኝ አባቶች ወንድሞች ኡስታዞች መኖራቸው ጥሩ ምንጭ ነው። የምንለው ስኬትም ካለው ነው ብዬ ባላስብም መንገድ ላይ የስኬት መንገድ ላይ እንደሆን ቢያንስ መንገዱ ላይ እንደሆን አድርጎኛል ብዬ አስባለሁ። በጣም ቦስት ምናገር ብዙ ሰዎች የሚችሉት ወይ የሚሳካ ነው ብዬ አላስብም። በብዙ ነገሮች ላይ መግባት ለብዙ ሰዎች ልክ ነው ብዬ አላስብም። አንዳንድ ሰዎች ላይ ግን በዚህ መንገድ ስኬት በተፈጥሮ የሚገኝ ነገር አለው ብዬ አስባለሁ። እኔ ከዛ ነኝ አይደለም የሚለው ኢንሻአላህ እስኪ የተወሰኑ አመታትን አይተነስከው ግን አልহামዱሊላህ ሄድኩባቸው አሳክቻለሁ ብዬ ማስባቸው ነገሮች ጥሩ ናቸውና
በዚህ ወይ ባይሆን በተለያዩ መንገድ መበተን ውስጥ ባይሆን እነዛ ስኬቶች ይመጡ ነበር የሚለው ጥያቄ እኔ ዘንድ ይመላለሳልና ያው ይሄ ሐሳብ በደንብ እኔ ዘንድ አለ ይመላለሳል። ያው በጥቅሉ ግን ለሁሉም አንድ አይነት መፍትሄ የለም። ቀደም እንዳልኩት ሰው ይለያያል። ለአንዱ ስኬታማ የሆነበት ለሌላው ላይ ሆነ ይችላል። እኔ እየጣርኩ ነው እየሞከርኩ ነው። ሲታይ ውጩ በጣም ጥሩ ዳክዬ ትባላለች። ከላይ ስታያት በጣም እንትን ትመስላለች። በጣም በሰላም ላይ ያለች ትመስላለች። እግሯ ግን እየተወራጨ ውስጧ እየተወራጨ ነው እየሄደች ነው። ግን ከላይ ላለው ሰው የሚመስለው ዘና ብላ እየሄደች ነው የምትመስለውና የኔም ህይወት እንደዛ ሳይሆን አይቀርም። ከውጭ ላይ ማሻአላ አሊ ማሻአላ ብለናል። ይሄንን ጥያቄ ያነሳውልህ በርግጥ እንዳነሳ ነው የተለያዩ የሥራ ዘርፎች ላይ ስኬትን ስላየንበት ነው። ወደ ጥያቄ ስመለስ ሀጂ የራሱ የሆነ መልክ አለው፣ የራሱ የሆነ ገጽታ አለው ይባላል። ከኢባዳው በዘለለ ሞሮፍ ላይክ ይሄ ሁሉም የሚገኝበት ቦታ ነው። ማን ምንድነው የሚለው በስነ ስርዓት በቅጦ ማይለይበት ከየት ይምጣ ከየት ትምጣ በትክክል ማንም መረዳት የማይችልበት ቦታ ላይ ሁሉም አንድ ቦታ ላይ እንዴት ተረዳዋል? ሀጅ ከወጣቶች ጋር ያው እንደ አሊ መልከታ አነስቴ እኔ ያው ከሀጅ ጋር ብዙ ነገሮች ከሴት አንፃር ሀጀርን ማየት እንችላለን። ከወጣት አንፃር እድሜው ያው ብዙዎቹ ዘገባ 13 14 አለ ከዛም በላይ ከፍ ይላል የሚላሉ። ግን ያው የታዛዥ የሆነ ወጣት ለወላጁ ያለ ታዛዥነትን ለዓላማ የትልቅ ዓላማ ከቤተሰባዊነት ቤተሰብ ራሱ እንደ አንድ ቤተሰብ እጅግ በጣም ምርጥ የሆነ ቤተሰብ እንመለከታለን። ብዙ ምሳሌዎች ማያልቅ ተምሳሌታዊ የሆነ ህይወት ነው ብያስባለሁ በነብዩ ኢብራሂም ቤተሰብ ውስጥ ያለው ከፍታ እስማኤል ታሪክ ሀጀርና ሁሉም ከዛም ደግሞ ኢስሐቅ ይመጣል። በቃ ታሪኩ በጣም አዝናኝ ነው። በጣም አዝናኝ ብቻ ሳይሆን እንደወጣት ብዙ ትምህርቶችን ወስድበታለን። ግን እኔ በጣም ከሚነኩኝ በዚህ ሂደት ላይ የነበረው ሂደት ላይ ታዛዥነቱ ነው። የሰው ልጅ በጣም ውድ የሆነውን ነገር መስጠት የሚችለው ማክሲመም ነገር ነፍሱን ነው። ነፍሱን ደግሞ በልጅነቱ በዛ እድሜ ሁኔታዎች ውስጥ ሆኖ ራሱ ስጥ ሲባል ያለ ምንም መሳሳት የሰጠ ለወጣት የቀረበ እድሜው አልሞስ ወጣት ማለት ነው እንመለከታለን። እኛ ወጣት ደግሞ ስንሆን ደግሞ ከዛ ባለፈ አይደል የመስጠት እንደውም ልጅ እኮ በጣም ሴንሲቲቭ ነው። በስተርጅና ያገኙት በዛ ላይ እሳቸው አንፃር ስታየው በጣም ከባድ ነው። ያው እንደ ወጣት ስለሆነ እንጂ እንደ እንትን ስናየው እሳቸው ጠንማ መስዋዕትነት በጣም ከባድ ነው። የነሱ ቤተሰብ አጠቃላይ ኢብራሂም ቢለዛ ነው አላህ Subhanahu Wa Ta'ala ሁሌም እኛ ሰላት ላይ በየቀኑ እናወድሳቸዋለን። وعلى ال ابراهيم اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم እንላልና እድሜ ልክ ያው እንዲወሱ አደረጋቸው። የዛ ቤተሰብ ነው አል ኢብራሂም ነው። እዛ ውስጥ ሀጀር አለች፣ እዛ ውስጥ እስማኤል አለ፣ እዛ ውስጥ ኢስሐቅ አለ። ስለዚህ የነሱ ታሪክ በደንብ እንደወጣት ትልቅ ምሳሌ ነው። በድንገት ነው ብዬ አላስብም። አላህ Subhanahu Wa Ta'ala ብዙ ነብያቶች አሉት። እነዚህን ስፔሲፊካሊ ሲያጎላ የነብዩላህ ኢብራሂም ቤተሰብን ማጉላቱ እንዲሁ ድንገት ነው የምንለው ነገር የለም። ሁሉም ነገር ሂክማ አለው። ያንን ሂክማ ለመረዳት መትጋት ይኖርብናል ብዬ አስባለሁ። እዚህ ላይ ግን እስማኤል ታሪክ ስታነሳ የነብዩላህ እስማኤል ስታነሳ አብሮ የሚነሳ የዱህያ አለና ዱህያ ከሃይማኖታዊ ተግባራው በዘለለ ማህበራዊ የራሱ የሆነ በርግጥ አምልካዊ ተግባር ነው። ሁሉም አምልካዊ ለአላህ ተብሎ የሚፈጸም ነው። ከዛ በዘለለ ግን የሚያበረክቱ የራሱ የሆነ ማህበራዊ እሾች አሉት ይባላልና እስቲ ምን ትላለህ? ያው ዱህያ ተያይዞ በመጣው ነገር ላይ የመደጋገፍ አስተምህሮቱን በደንብ እንመለከታለን። የተለያዩ ቲቪ ፕሮግራሞች ላይ ዛሬ እንኳን ብንመለከት የተለያዩ ጣቢያዎች ላይ ይሄ ይነሳል። አንድ በሶስት ማካፈል ለቤተሰብ ለቤት የሚቀመጥ ለተጎዱ ለተቸገሩ መድረስ ምናምን የሚለው ሴንስ ያንን ታሪክ ማስታወስ መደጋገፍ የሚለው ነገር በጥቅሉ ልታወራ ትችላለህ። መለም يرحم لا يرحم لا يرحم لا يرحم
የማያዝና የታዘንለት ምናምን እያለን በጣም ደስ የሚሉ ብዙ ሌክቸር ልንሰጥ እንችላለን። መተጋገዝ ግን ፕራክቲካል አሳይመንት ከሌለው መተግበር የምንችለው አሳይመንት ካልተሰጠ ያ ነገር ወደ መሬት መውረድ አይችልም። እስልምና አላህን አምልክ ካለ በኋላ ሰላት ያስቀምጥልሃል። ተያያዥ የሆኑ መልእክቶችን በደንብ አላህን በምን ሁኔታ መመለክ አለበት የሚለውንም ህግና ደንብ ያስቀምጥልሃል። አግዝ ይልሃል። ከዛ ዘካ ያስቀምጥልሃል። ሌሎችም አሁን ኡዱህያ የዛ አንዱ ፓርት ሆኖ እንመለከተዋለን እና በደንብ ማስተዋል ከራስ አልፎ ለሌላው መኖርን ደስታም እሱ ይመስለኛል። አንተ ቤት ራስ ጠግቦ ጎረቤት ምንድነው አይደል እሱ ጠግቦ ጎረቤቱ ተርቦ ያደረ ከኛ አይደለም የሚለው መልእክትን የያዘ ማህበረሰብ በደንብ ያንን መያዝ አለበት ብዬ አስባለሁ። ያው ብዙ ነገር ማለት ይቻላል። ያው ሰዓት እንደገደበን ነው። አው እስቲ መጨረሻ ላይ ማስተላለፍ የምትፈልገው መልእክት ካለ ድሮንስታ ለመላው የእስልምና እምነት ተከታዮች በሙሉ ዒድኩም ሙባረክ ተቀበለ አላሁ ሚና ወሚንኩም ሳሊህ አልአዕማል። እጅግ በጣም ያማረ ዒድ እንዲሆንላችሁ እመኛለሁ። ለውዷ ባለቤቴ ሀያት ባህሩ፣ ለልጆቼ ዩኑስ፣ አቲካ እንዲሁም ደግሞ ሀሩን እንዲሁም ለእናቶቼ ለአባቶቼ በሙሉ ወንድም እህቶቼ እንዲሁም ለመላው ሙስሊም ማህበረሰብ ዒድ ሙባረክ ለማለት እወዳለሁ። እጅግ በጣም ያማረ የተባረከ ቀን ይሁንላችሁ ለማለት እወዳለሁ። ጀዛኩሙላህ ኸይር። አሜን። እኛም ከኛ ጋር ለነበረ ቆይታ በጣም እናመሰግናለን። እንግዲህ ከአሊ አሚን ጋር ነው ቆይታ የነበረን። አሊ አሚን ማለት የተምሳሌታዊ ወጣት ወይም ወዶ ዘማች ስራ አስኪያጅ ነው። የነጃሺ ቲቪ የሚዲያ ክፍል ኃላፊ ነው። አሁን ደግሞ እንደሰማነው የሙስሊም ወጣቶች ካውንስል ማህበራዊ እና ማህበራዊ ቮለንተሪ ዘርፍ በጎ አድራጎት ላይ የሚሰራ የዛ ክፍል ኃላፊ ነው። በትምህርት ዘርፍ ከአዲስ አበባ ዩኒቨርሲቲ በኢኮኖሚክስ እና ዲቨሎፕመንት ማስተርስ ሰርቷል። ከዛ እንዲህ ነው እንግዲህ የሚቀጥለው ከዛ እየተባለ ሁሉም ስራዎች ላይ ከሙርሽድነቱ በዘለለ ስኬትን በማስመዝገብ ወይም ደግሞ በማሳየት ላይ ይገኛል። እንግዲህ እድሜህን በረካ አድርጎልህ ከዚህ በላይ እንድትሰራ አላህ ይወፍቀህ ከማለት ውጭ እኛ ሌላ ምን ጨምረው ነገር የለም። ማሻአላህ Let's enjoy this happy day. Eid Mubarak, come on let's celebrate. Eid Saeed, let's enjoy this happy day. Eid Mubarak, come on let's celebrate. Eid Saeed, let's enjoy this happy day. Eid Mubarak, come on let's celebrate. እንግዲህ ከወጣት ሙንሺድ አሊ አሚን ጋር የነበረን ቆይታ እንደወደዳችሁ ተስፋ እናደርጋለን። ክብራትና ክብራን ከአሊ አሚን ጋር የተለያዩ ጉዳዮች አንስተን ስንጨዋወት ነበረ። አሁንም ኢዳችሁ በጥሩ ሁኔታ ከቀሪ የአፍሪካ ቲቪ ፕሮግራሞች ጋር እንድታሳልፉ እየተመኘን በፕሮግራማችን የምንዘጋ ነው የሚሆነው። ክብራትና ክብራን በድጋሚ እንኳን ለኢዱ አደረሳችሁ። መልካም ኢድ።